ስለዚህ በምሰማቸው ታሪኮች የሚነገረኝ ነገር እንዳለ እሱ ነበረ። ከዛ ሰንበት ትምህርት ቤት ከገባው በኋላ ደግሞ ትልቁ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚና አገራችሁ በሰማይ ነው ብቻ አይደለም የምትለን፣ በምድርም ሀገር አላችሁ እየተባለ ያደግነው ቅድስት ሀገር እንዳለን፣ ታላቅ ሀገር እንዳለን፣ ታሪክ ያላት ስልጣኔ ያላት ሀገር እንዳላት እየተነገረ ነው የምታድገው። የሰማዩን ብቻ ሳይሆን የምድሩንም እያየ ነው የምታድገው። የምድሩንም እያየ የሰማዩን እየናፈቅ ነው የምታድገውና እዚህ ውስጥ አድርገህ ስለ ኢትዮጵያ አለማሰብ፣ ስለ መንፈሳዊ ሚስጥራቶች አለማሰብ፣ ስለ ጥበብ አለማሰብ አትችልም። አንዳንዴ እኮ ፍቅር እውቀት አይፈልግም ማለት ነው። ፍቅር በቃ ንጹህ ኢነርጂ ነው። ተረዳኝ። ስለዚህ ስለ ኢትዮጵያ ያለው እውቀት ሳይሆን ለኢትዮጵያ የከፈለው መስዋዕትነት ነው። ማግኘት እየቻለ የሚተዋቸው ነገሮች አሉ፣ ዝርዝር ነገሮች ውስጥ እሱ ነው ማውራት ያለበት። ግን እንዲሁ ሀገርህን ወደህ የምተዋቸው ነገሮች አሉ አይደል? ሊሆን ይችላል በፋይናንስ ሊሆን ይችላል። አይ በቃ ብለህ ደግሞ ጊዜ ሰጥተህ ልትሰራበት የምትችለውን ልትዝናናበት የምትችለውን ጊዜ ላንብብበት፣ ልወቅበት፣ ለተመስጦ ገዳም ልግባበት ብለህ ህይወትህን ለዛ ነገር መሰዋት ትልቅ ነገር ነው። ቁጭት ከምንም ነገር በላይ ስታፈቅር ትቆጫለህ። ስለዚህ ለሀገርህ የምትቆጭ ከሆነ ትልቅ ነገር ነው። እውቀት እንድትቆጭ አያደርግም፣ ፍቅር ነው እንድትቆጭ የሚያደርግ። ምንጮች የተለያዩ ናቸው። እንደምትጠይቀው ነገር እና እንደምታወራው ነገር የተለያዩ ምንጮች አሉ። እዚህ ጋር አሁን አንድ መለየት አለብን ብዬ የማስበው ምንጭና መረጃ ነው። ብዙ ጊዜ ሰው ያምታተዋል። ምንጭ መረጃ አይደለም፣ መረጃ ሌላ ነገር ነው። ስለ ኢትዮጵያ ታሪክ የተለያዩ ምንጮችን ልታገኝ ትችላለህ። እነዛ ምንጮች ልታነሳና ልታወራባቸው ትችላለህ። መረጃ አላቸው ወይ ግን ሌላ ታሪክ ነው። ስለ መረጃ ስናወራ ሳይንስ ነው የምናወራው። ስለዚህ እኔ ያገኘኋቸው ምንጮች እንዳለ እቀበል ነበረ። ኢትዮጵያ የዓለም ስልጣኔን መስርታለች የሚል ምንጭ አገኘሁኝ። ለሱ መረጃ መፈለግ ነው የጀመርኩት። የግብጽ ስልጣኔን የመሰረቱት ኢትዮጵያውያን ናቸው የሚሉ ምንጮችን አግኝቻለሁ። ብዙ መጽሐፎች አሉ። ለምሳሌ አሁን አባ ተስፋ ስላሴ ሞገስ ነፍሳቸውን ይማረው በጣም ኢንስፓየር የሚያደርጉኝ አባት ነበሩ። ብዙ ጊዜ አግኝቻቸዋለሁ። መጀመሪያ ያገኘኋቸው መቼ መሰለህ? ዓመተ ምህረቱ 97 ወይ 98 ዓመተ ምህረት ነው። ህልማዬ ወይ ስቶሪ ነው ያየሁት። የፊልም ስቶሪ በቃ ፊልም የሚመስል ስቶሪ አየሁኝ እና ጻፍኩት፣ ስክሪፕት አደረኩት። የፊልም ስክሪፕት አይቼ አላውቅም በሚመስለኝ መንገድ ግን ቲያትር እጽፍ ስለነበረ በቲያትር ቴምፕሌት ፎርማት ጻፍኩትና አባቴን አገናኘኝ ያልኩት። ሄደን እንኳን ቤታቸው ገባን፣ አስተዋወቀኝ። ከአባቴ ጋር ጥሩ ግንኙነት ነበራቸው እና ሁሌ ወሰደኝ ስለው አይ ቆይ ጊዜው ሲደርስ ምናምን ይለኝ ነበረ። ከዛ አዩትና እንዴ እኮ የሚሆን ነገር ነው አሉ። ማለት የእውነትም ሀፕን የሚያደርግ ነገር ነው፣ አባቶች የሚጠብቁት ነገር ነው አሉ። ገብቶ ያንን አሃ ሞሜንት ፈጠሩብኝ። በቃ የኔ ዓለም እዛ ጋር ተቀየረ። ስለ ኢትዮጵያ ትንሣኤ ነው። ኢትዮጵያ ውስጥ ስላሉ የተሰወሩ ሀብቶች ነው። እነዚህ የተሰወሩ ሀብቶች እንዴት ይገለጣሉ፣ መቼ ይገለጣሉ አይነት ነገር ነው። ነገር ሐዋሳ እንኖር ነበር። ወደ ሐዋሳ ስንሄድ ከአባቴ ጋር ልጆች እያለሁ ስናልፍ ምናምን በኩል ስናልፍ ይህን ተራራ ይኸው ኤረር ነው የሚባለው እና እዚህ የተሰወረ ከተማ አለ በነገራችን ላይ ይለኛል። ማለት ነው የተሰወረ ከተማ ምናምን ትላለህ። ስጠይቀው ምናምን ቆይ ስታርግ እነግርሃለሁ ምናምን የምትባላቸው ነገሮች አሉ። ግን ቁጥር ምንድን ነው የተሰወረ ከተማ ምናምን ትላለህ። ይሄን እንደዚህ አይነት ነገሮች ነበሩ፣ መሰማቸው ስቶሪዎች ነበሩ። ከዛ መጽሐፋቸውን ደግሞ አንብቤያለሁ። ቅዱስ ማርቆስ ኢትዮጵያዊ ነው መጽሐፍ አላቸው። የመጀመሪያ መጽሐፋት ነው። እሱን አነበብኩ። እዛ ውስጥ እንደዚህ አይነት ኢንፎርሜሽኖች አሉ። ከዛ መጽሐፈ ሄኖክን ታነሳለህ። መጽሐፈ ሄኖክን ስታነሳ አንድምታውን ታያለህ። አንድምታውን ስታይ ሌሎች መጽሐፍቶችን ታያለህ። ኩፋሌን ታነባለህ። እንደዚህ አንዱ ካንዱ እየተገናኘ ብቻ አድማስ እየሰፋ ይሄዳል። ዞሮ ዞሮ ብቻ አባ ተስፋ ስላሴ እሳቸው በጣም ትልቅ መነሳሳትን ፈጥረውልኝ ነበረ። ከዛ እሳቸው የጻፉትንም መረጃ ፈልግላት ጀምር። አሁን እዛ ጋር ምንጭ ነው የተቀመጠው። አሁን ብዙ ሰዎች ተረት ነው ይሉታል እሱ መጽሐፍ። እኔ ግን ያንን ምንጭ ያንን ተረት ተጠቀምኩበት። ተረትን ቢሆን እንኳን ማለት ነው። ምክንያቱም ተረት ነው ሲሉ እናደር ነበረ። ኦኬ እኔ መረጃ ፈልጌ አግኝቼ ሳይንሳዊ በሆነ መንገድ ፕሩፍ ማድረግ ነው የምፈልገው። ኢትዮጵያ ፒራሚድ እንዳላት፣ ኢትዮጵያ የተሰወረ ነገር እንዳላት እሱን ስፈልግ የጀመርኩት ከምን እንደሆነ ታውቃለህ? ጎንደር ነው የተማርኩት እና ኦኬ መሰወር ምንድን ነው? የሚሰወር ነገር እንዴት ነው የምትሰወረው የሚለውን ነገር ነው ማጥናት የጀመርኩት። ከዛ አንድ ንድራ ፕሮግራም ላይ እንደውም ሰርቼዋለሁ። ሳይንሳዊ የሆነው ሙሉ ፕራክቲካል ነገሮችን ማለት ነው። ኦኬ ያን ነገር ለመሰወር የሚጠቀሟቸው እጽዋቶች አሉ፣ ክሪስታሎች አሉ፣ የሚሰሩት ኦብጀክት አለ። በዛ ኦብጀክት አንድን ነገር ይሰውራሉ። አንተን ይሰውራሉ፣ ይህን ነገር ይሰውራሉ፣ ከተማ ይሰውራሉ፣ ቤት ይሰውራሉ፣ ቤተ መቅደሶች፣ ቤተ መንግስቶችን ሰውረዋል። መሰወር ለዛውም በሁለት ፎርም ማለት ነው። ለምሳሌ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ሲፈልጉት አለ እኮ ፊዚክሊ አለ፣ እነሱ ግን አያዩትም። አብሯቸው ሆኖ አያዩት። እሱ ጥበብ ምንድን ነው? ጌታችን እኮ አስተምሯቸዋል ሐዋርያት። ከዛ ደግሞ ሙሉ አንድ ኦብጀክትን ደግሞ መሰወር የሚያስችሉም ደግሞ ጥበቦች ነበሯቸው። ስለዚህ ይህንን ካላገኘኸው ፒራሚዶቹ ስለመሰወራቸው ወይ ገዳማቶች ስለመሰወራቸው ወይ የንጉስ ላሊበላ ቤተመንግስት ስለመሰወሩ ማውራታችን ጠይቀን እናውቃለን። አሁን ላሊበላ ስንሄድ ቤተክርስቲያኖቹ አሉ። መንግስት ውስጥ ትልቅ ንጉስ ነው። ቤተ መንግስቱ የት ነው ያለው? 12ቱ ብቻ ናቸው ወይ የተሰሩት በዛ ሁሉ ዘመን ላይ? እነዚህ ነገሮች የተሰወሩ ናቸው። ስለዚህ መሰውር ምንድነው? እጽዋቶቹ ምንድናቸው? ክሪስታሎቹ ምንድናቸው? ዲሞኒክ ነው ኤንጀሊክ ነው? ከእግዚአብሔር ያጣላል አያጣላም? ጥንቆላ ነው ጥንቆላ አይደለም? የሚሉትን ነገሮች አጣርተህ መረጃውን ማውጣት መቻል አለብህ። እሱን ስታገኝ አየህ ለምንጭህ መረጃ ቀረብክለት ማለት ነው። በእንደዚህ አይነት አፕሮች ነበር የምንሄደው።
ተረዳኝ። አሁን በተለይ ኢትዮጵያ ሳይኮሎጂ የሚል ሞዴል ዴቨሎፕ ለማድረግ ሞክሬ ነበር። የመጀመሪያ ዓመት ላይ ጥያቄ ነው የጠየቅኩት። ማለት አውቃቸዋለሁ አብዛኛዎቹ ቲዮሪዎች እኔ ሰንበት ትምህርት ቤት ውስጥ የተማርኳቸው ያነበኳቸው ነገሮች ናቸው። የካውንስሊንግ ኤቲክስ ምናምን ተብዬ ስማር እዚህ ጋር ስርዓተ ቀኖና አለ፣ የንስሐ አባት አለ። ንስሐ አባት ለምንድን ነው የሚያስፈልገው? ማን ነው ንስሐ አባት? የንስሐ አባት አፕሮቹ ምንድን ነው? የሚቀጣበት መንገድ ምንድን ነው? የሚያበረታታበት መንገድ ምንድን ነው? ቤተክርስቲያን ለምን ለእያንዳንዱ ቤተሰብ አንዳንድ ንስሐ አባት አስቀመጠች? ለእያንዳንዱ ሰው አንዳንድ ንስሐ አባት ለምን አስፈለገው? ቶኪንግ ቴራፒ ማለት እሱ ነው። ቴራፒ ማለት እሱ ነው። ተረዳኝ። ሰው እያንዳንዱ ሙያቸውን ቲዮሪዎች ሪሌት ማድረግ ጀመርኩኝ እና ኦኬ ስለዚህ ይሄኛውም አለ ለካ ብዬ በቲዮሪ መልክ የኛን ጽፌው ሲሄድ አንድ አስተማሪ በጣም ዲስካሬጅ አደረገኝ። አርፈ ተማሪ አይነት ነገር አለኝ። ታውቃለህ አርፈ ተምረህ ግሬድ ምናምን ጥሩ ውጤት ብታመጣሽ እዛ ላይ አታባክን ጊዜ ነው የተሰጠህን እንትን አንበባለኝ። አሁን ግን እሱ እንደዛ ሊለኝ ይገባ ነበር። አየህ እሱ እንደዛ ማለቱ ጥሩ ነው። ምክንያቱም ምን ያዘኝ ይሄንን በእነሱ ባስቀመጡት ደረጃ እኔ ሪሰርች አድርጌ ኮምፓይል አድርጌ አሳትሜ ሞዴል አድርጌው አስተዋውቄው ሳይንሳዊ አድርጌ ላቀርበው ይገባል። በቃ ኢትዮጵያ የራሷ የሳይኮሎጂ ሞዴል ያስፈልጋታል። ምክንያቱም በጀርመኖች ፍልስፍና ነው ቲዮሪዎች የተሰሩ። ጀርመኖች አኗኗር፣ ጀርመኖች የሚያወሩበት መንገድ፣ ጀርመኖች ባህላቸው፣ አስተሳሰባቸው፣ ፍልስፍናቸው እነሱን መሰረት ያደረጉ ናቸው አብዛኞቹ ቲዮሪዎች። የስነ ልቦና ባለሙያዎችን ሊያበሳጭ ይችል ሊሆን ይሆናል። ምንም እያልኩኝ አይደለም፣ ይጠቅመናል። የአፍሪካ ዓለም የኢትዮጵያ የአፍሪካውያን ባህል እሳቤ እኮ የተለየ ነው ከምዕራቡ ዓለም። ስለዚህ ሊረዱን የሚችሉት ቴራፒዎች በእኛ ፍልስፍና፣ በእኛ ማንነት፣ በእኛ እሴቶች ላይ መሰረት ያደረጉ መሆን መቻል አለባቸው ብዬ አምናለሁኝ። ስለዚህ እኛ ጋር ያሉትን ነገሮች ዴቨሎፕ ለማድረግ መሞከር ጀመርኩኝና ያው እነሱን ስጀምር ጎንደር በጣም ብዙ ሊቃውንት አሉ። የሊቃውንት ሀገር ነች ጎንደር፣ የታሪክ ማህደር ነች ጎንደር። እኔ እንደውም ከጀግንነት ጋር ብቻ ሲገናኝ እንደውም አንዳንዴ ይደብረኛል። ምክንያቱም ጀግንነት አርበኝነት ብቻ አይደለም። ኢትዮጵያ ከአርበኝነቷ ይልቅ በጥበብ ነው ዓለምን ያስገዛችው፣ ጉልበት ያንበረከከችው። ሜክሲኮ ሄደን የማያን ስልጣኔ ስንመሰረት ጦርና ጎራዴ ይዘን ሄደን አይደለም፣ ጥበብ ነው ይዘን ሄድነው። ጥበብ ነው የሚያንበረክከውና ጀግና አይደለንም እያልኩኝም ብዙ ገዳማቶች አሉ፣ አብያተ ክርስቲያናት አሉ፣ ሊቃውንቶች አሉ። እግዚአብሔር የተመሰገነ ይሁን። በጣም ልጅ ነበርኩኝ፣ በጣም ቀዳጫ ነበርኩኝ። ሲሄድ ስጠይቅ ምናምን አልናቁኝም። ብዙ ሊቃውንት አባቶች ረድተውኛል። በጣም ብዙ ቁጭ ብለው ይነግሩኛል፣ ይሰሙኛል። እና የመሰማትንም ኃይል ያየሁት ያኔ ነው። የሚገርም ማለት ቫሊዩ እንዳለኝ የገባኝ ያኔ ነው። ምክንያቱም እኛ አባቶች እኔንም ይሰሙኝ ነበር። ብዙ እንደዚ አይነት ልምዶች የሉም እና ሰው ብራናዎችን የማግኘት አምኖኝ ብራናዎችን ይሰጡኝ ነበረ። ብራናዎችን ኮፒ ማደርግበት፣ ግዕዙም ይተረጉሙልኝ ነበረ፣ ያስተረጉሙልኝ ነበረ። በተለይ ቁስቋም ማርያም ቤተክርስቲያን ያሉ አባቶች ጎንደር በጣም ብዙ ሀብት አለ፣ እዛ ብዙ መጽሐፍት አሉ። ወደ በረሃም እየሄድኩኝ ምናምን ደግሞ ሕክምናው ላይ የሚያሉ ሰዎች የስነ ህዋው ቻቻብን እያረግችን እያገኘ እንደ ዳያሪ ማለት ነው። በቃ ዝም ብዬ እሰማለሁኝ፣ ሰው ይሰበስባለሁ፣ መጽሐፍቶችን ኮፒ ያደርጋለሁኝ። በዛ መልኩ ነው ሰበስባቸው ይበቃል። እስራኤል ማለት የእግዚአብሔር ህዝብ ማለት እኮ ነው። እስራኤል የእግዚአብሔር ህዝብ ማለት ነው። ማን ነው የእግዚአብሔር ህዝብ? ያኔም በነበረው እግዚአብሔርን ማን ነው የተቀበለ? በጣም ብዙ ነገሮች እንድናነሳ እንችላለን። አሁን ላይ ያለ አኗኗር ምን ማለት መሰለ? ያለ ኢንተርኔት ኮኔክሽን ፌስቡክ እንጠቀም አይነት ነገር ነው። ያለ ኢንተርኔቱ ኢትዮጵያን እንግዛ እያለን ነው። ያለ ኢንተርኔቱ ኢትዮጵያዊ እንሁን እያለን ነው። ያለ ኢንተርኔቱ ኢትዮጵያን እናሰልጥን፣ ኢትዮጵያን እናበልጽግ እያለን ነው። ኢንተርኔቱ ጥንታዊ ማንነታችን ነው። በቃ ያለሱ ኮኔክት ልታደርጋችን ከራሳችን ማንነት ጋር ኮኔክት ልናደርግ ይገባል። ያለበለዚያ የሚፈጠር የሚሆን ነገር የለም። አሁን ቅድም ቴራፒው ላይ ስታነሳ በውጭው ሳይካትሪ አሁን ከተቋማቶች ጋር ለማገናኘት አይደለም፣ ግን ከሪሃብሊቴሽን ሴንተሮች ካከሟቸው ሰዎች በላይ የእናቶቻችን የቡና ስርዓት ያከመው ሰው ይበልጣል እንጂ ምናልባት በጣም ብዙ እናቶቻችንን አማኑኤል እናገኛቸው ነበር። የእኛ የአኗኗር ዘይቤ እናቶቻችንን የሚያስጨንቅ ነው። አባት 1000 ብር ሰጥቶ በዚህ ልጆችሽን አብቃቅተሽ አስተምረሽ እኔን አስደስተሽ ጥሩ ምግብ ሰርተሽ ቤትሽን መምራት አለብሽ ብሎ ሰጥቶ ይወጣል እኮ። በጣም እኮ ጭንቀት አለው፣ ፍራስትሬሽን አለው፣ አንዛይቲ አለው፣ ዲፕሬሽን አለው። በዛ ላይ ትደበደብ ትችላለች፣ ልጆች ሊባልጉ ይችላሉ፣ ሴትነቱ አለ፣ ጥሩ መልበስ መፈለግ አለ፣ መደሰት አለ። የእነዚህ ሁሉ ድምር ውጤቶች ላይ ያስጨንቃቸው ይችላል። እነዚህም ሁሉ ነገሮች የምታወጡ የት ነው? ቡና ስጠጣ ለጎረቤቷ ተረዳይ። እንደ እናቶቻችን ደስተኛ አለን? የለም። ከእሷ አልፎ ባሏን ደስተኛ አርጋ ልጆቿን ደስተኛ አርጋ የሚኖሩ ኢትዮጵያዊ እናቶች ናቸው ያሉ። ለልጆቿ ተጨነኩኝ እኮ አትልም፣ ለባልየው ተጨነኩ አትለው። ተረዳይ። ምክንያቱም የምተነፍስበት እርስ በርስ የሚተካከሙበት ፕላትፎርም ነበራቸው። እኔ ማስተምር ከሆነ ሳይኮሎጂን ወይ እማክም ከሆነ ወይ ቲዮሪ መሰራ ከሆነ ይህንን ነው ቲዮሪ አድርጌ ማስተማር የምፈልገው፣ ወይም ደግሞ ዩኒቨርሲቲዎቻችን እንዲያስተምሩ የምፈልገው ይህንን ነው። አይ ቡና የሀሜት ነው፣ አይ ቡና ጊዜ ያባከንበት ነው ይጥፋ ብሎ ዲስከሬጅ ከማድረግ እናቶችም ማለት እቁብ እኮ ቴራፒ ነው፣ እድር ቴራፒ ነው። ምን ያህል ምዕራባውያን ነው በፒቲኤስዲ እየተሰቃየ ያለው ሰዎችን በማጣት ሰው ሲሞት። ግን የለቅሶ ስርዓታችን በጣም የሚገርም እኮ ነው። የለቅሶ ስርዓቱ ላይ
ቀብሮ ከተመለሰ በኋላ አይለቀስም ስለሚባል አይለቀስም። ሳይንስ አለው እኮ ከጀርባው። መቼ 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 በመለቀስ ያለበት የሰልስለት ጠዋት መለቀስ አለበት ሲባል ከጀርባው ሳይንስ አለ። ለምንድን ነው ብለህ ብትመረምረው ብታጠናው ዋው የሚያስብሉ ነገሮች አሉ። ለምንድን ነው እስከ 12 የሚቀመጡት? እስከ 12 ቤተሰብ አይለይም። አሁን እኮ ቀብሮ ምናምን በነጋታው ሰው ተበታትኗል። ግን እኔ ድብን ያለ ድብርት ውስጥ አንዛይቲ ውስጥ ፒቲኤስዲ ውስጥ የምትገባበት ሁኔታ አለ ወይ አለ። እቁብ በኢኮኖሚክ ክራይሲስ ወይም ደግሞ ከገንዘብ ጋር በተገናኘ ፋይናንሻል ከሆነ ጋር በተገናኘ የሚፈጠሩ አንዛይቲም ሆነ ስትረስም ሆነ ዲፕሬሽንም የምትቋቋምበት የምትከላከልበት መንገድ ነው አይደለ እኮ። በቃ የሆነ ነገር ሲፈጠር እቁብ ሰብስቡልኝ ይባላል። ሰው ሄዶ ያንን ማድረግ የሚያስችልበት ስርዓት አለ። አሁን በገንዘብ ምክንያት ምን ያህሉ ሰው ነው እየተቸገረ ያለው? አሁን በዚህ የኑሮ ውድነት አሁን ነው አይደለ ትሬንድ የሆነው እንዴት እናድርግ ምናምን የሚባለው ነገር። እኛ አባቶች እሱን ተረድተውት ነበር። እና አንዴ ለክብራን ገብርኤል ባህር ዳር ስንሄድ በልተን እንሄድ ነው ያው አሳ ምናምን በደንብ በልተን ጠግበን ምናምን ሰዎችን ይዘን ሄድን። በላችሁ አሉ። ኧረ አንበላም ምናምን አለ። ካልበላችሁ እንዴት ድጋሜ ትመጣላችሁ አሉ። ምግብ ኢንቲሜሲን ይፈጥራል፣ ማህበረሰብን ያስተሳሰራል። ማዕድ አብሮ የበላ አብሮ የጠጣ ሰው ተለያይቶ አይለያይም ሲባል ተረት ተረት አይደለም፣ ከጀርባው ሳይንስ አለው። በፊት በጽዋ መልኩ አብሮ በልቶ የነጣው ማህበረሰብ ምናልባት ኢትዮጵያ ውስጥ አሁን ባሳለፍናቸው ጊዜያቶች ውስጥ በተፈጠሩ የእርስ በርስ መጠፋፋቶች ውስጥ አንዱን አንዱ አልጋ ስር እየደበቀ ሲደብቅ የነበረው እኮ አብረን በልተናል እንዴት አሳልፌ እሰጠዋለሁ በዚህ ጊዜ ብሎ ነው። ሰው ምግብ ጠፍቶ አልነበረም። የጽዋ ማህበር ሲዘጋጅ ቤተክርስቲያን ይህንን ነገር ስታበረታታ በሚካኤል ስም በገብርኤል ስም መሆኑ ብቻ ሳይሆን ሰው አብሮ ተሰብስቦ እንዲበላ እንዲጠጣ ነው። እሱ ስለሚያስተሳስብ ሶሻል ዴቲንግ በለው ክብ መሆኑ ራሱ አንድምታ አለው። በማዕድ መሆኑ አንድምታ አለው። አብሮ መብላቱ፣ መነካካቱ፣ መጎራረሱ የሚፈጥረው ቦንድ አለ። አሁን እሱን ያጣ ነው።